እንዲወጡ ያደረጉ ጥያቄዎች አሉ ሲል የሙያ ማህበሩ አስታወቀ። አዲስ እንግዳ ሰው የጤና ባለሙያው የሚያነሳውን ቅሬታ ተከታትላ አሻም ከዚህ ቀደም ተደጋጋሚ ዘገባዎችን መስራቷ የሚታወስ ሲሆን ሰሞኑን በተለያዩ የማህበራዊ ትስስር ገጾች በሕክምና ሙያ ላይ የተሰማሩና በዘርፉ ይሰሩ የነበሩ የሕክምና ባለሙያዎች የስራ መስክ እየቀየሩ መሆኑን የሚገልጹ መልእክት ያዘሉ ጽሁፎችን በማስፈር ላይ መሆናቸውን ተከትሎ በማህበሩ በኩል ምን እየተሰራ ነው ስትል አሻም የማህበሩን ፕሬዝዳንት አነጋግራለች። በተደጋጋሚ የተለያዩ መንገዶች ተጠቅመን ጥያቄዎቻችንን ለማቅረብ ሞክረናል። ይሁን እንጂ አጥጋቢ ምላሽ አልተሰጠንም ሲሉ የሚናገሩት በኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኛው ከዚህ ቀደም በጤና ባለሙያው ተነስተው የነበሩና ምላሽ ያላገኙ ጥያቄዎችን ያነሳሉ። ጤና ባለሙያዎች በመሰረታዊነት ያነሷቸው ጥያቄዎች አልተመለሱም። ለምሳሌ ከነዛ ውስጥ አንዱ የሃውስ አላዋንስ የምንለው እሱ አልተስተካከለም። የሪስክ ክፍያ የምንለው ጤና ባለሙያዎች ሆስፒታል በመዋላቸው ብቻ ሆስፒታል ውስጥ በመዋላቸው ቲቪ ታካሚ ጋር በመዋላቸው ኤችአይቪ ታካሚ ጋር በመዋላቸው ሆስፒታል ውስጥ በመስራታቸው ሪስክ አላቸው፣ ጋለጥ ዕድል አላቸው። ኤችአይቪ ሊያዙ ይችላሉ። ኢንኬዝ የሚፈጠረው አይታወቅም። ብዙ ምናልባት አንድ ሰው ሆስፒታል ውስጥ ገብቶ ሌው 3 ሰዓት 4 ሰዓት ማንኛውም ሰው ገብቶ ያለውን ተጨናንቆ ምን ብሎ ነው የሚወጣ? ጤና ባለሙያዎች ግን ቀኑን ሙሉ ብዙ ነገር ዋጋ ከፍለው ነው የሚውሉ። መሰረታዊ የሚባሉ የጤና ባለሙያው ከ2011 ዓ.ም ጀምሮ በማህበሩ በኩል በተደጋጋሚ ጥያቄውን ሲያቀርብ እንደነበር የሚያስታውሱት ዮናታን ማህበሩ ጤና ባለሙያው የተለያዩ መንገዶችን ተጠቅሞ መብቱን መጠየቁን እንደሚደግፍ አንስተው ሰሞኑን በማህበሩ በኩል የተጀመረ እንቅስቃሴ አለመኖሩን ተናግሯል። በሌላ በኩል መንግስት የደሞዝ ጭማሪ ብሎ ያደረገውን የደሞዝ ድጎማ በጭፍን አናየውም ሲሉ አመስግነዋል። አሁን መንግስት የደሞዝ ጭማሪ ብሎ ያው ትንሽም ቢሆን የሆነ መደጎሚያ የሚሆን ነገር አድርጓል። ያም በፖዚቲቭ ነው፣ በጥሩ ነው የምናየው። አንድ ጨለምተኛ መሆን አያስፈልግም። ያንን በጥሩ ነው የምናየው። ከ20 ዓመት በላይ እድሜውን በትምህርት አሳልፎ በሕክምናው ስፔሻላይዝ አድርጎ የሚሰራ ስፔሻሊስት ሐኪም የወር ደሞዙ በአማካኝ 12,000 በሆነበትና በጉልበት ስራ ከዚህ የተሻለ ክፍያ በሚገኝበት ሁኔታ የመማር ጥቅምን ጥያቄ ውስጥ ያስገባል የሚሉት ዮናታን የጤና ባለሙያው ከሙያው ከሀገርም እንዳይሸሽ በጉዳዩ ላይ መመካከር ይሻል ይላሉ። ያን ጤና ባለሙያ እውቀት ያለውን ክህሎት ያለውን ጤና ባለሙያ ለሀገር እንዲጠቅም ማድረግ ይቻላል። እንን ጤና ባለሙያዎችን ከመግፋት ይልቅ በመንከባከብ ሙያቸውን በመጠቀም ብዙ ጤና ባለሙያ ሀገርን ጥሎ የሚሄድ ሊኖር ይችላል። እንኪን ስራም ለቆ ስራ ቀይሮ በግሉ መስራት የሚሰራ ይኖራል። ግን ማን ነው የሚጎዳው? ህብረተሰብ ነው የሚጎዳው። ሰው አንድ ባለሙያ ወጥቶ የራሱን ንግድ ማለት ሕክምና በራሱ ንግድ እየሆነ ነው የሚሄደው። ስለዚህ ያ ቢቀር መንግስት ጤና ባለሙያዎችን ጥቅማቸውን አስከብሮ በተቋም በሀገራቸው እንዲሰሩ ማድረግ የመጀመሪያው ኃላፊነት ነው ብለን ነው የምናምነው። እኛ እንደ ማህበር ይሄን ነው የኛ አቋም ይሄ ነው። ማህበሩ በግል ሆስፒታሎች ላይ የሚታየውን ከፍተኛ የክፍያ መጠን ለመቀነስና ህብረተሰቡን ተጠቃሚ ለማድረግ የመንግስት ሆስፒታሎችን ተወዳዳሪ ማድረግ ያስፈልጋል የሚል አቋም እንዳለው ነው የገለጹት። የሙያተኛው ጥያቄ ከሀገር አቅም በላይ አለመሆኑን ማሳያ በመጥቀስ ዮናታን ያብራራሉ። ሀገሪቱ በምትችለው ልክ ከሀገር አቅም በላይ መቼም አይታሰብም። ብዙ ተቋማትን መጥቀስ ይቻላል። ለባለሙያዎቻቸው የተሻለ ክፍያ በመክፈል ጥሩ አገልግሎት እየሰጡ ያለው ለምሳሌ ባንኮችን መጥቀስ ይቻላል። ሕክምና ለምንድን ነው እንደዛ ማድረግ ነው ይቻላል? አሁን እኮ የመንግስት ሆስፒታሎች ተወዳዳሪ እየሆኑ አይደለባቸው፣ ግሎች ጋርም እየተወዳደሩ አይደለም። መንግስት ምንም እንኳን የደሞዝ ድጎማውን አድርጌያለሁ ቢልም በቂ ባለመሆኑ ሙያተኛው ጥያቄውን በተለያዩ ዘዴዎች ለማቅረብ እየሞከረ ነው ያሉት ፕሬዝዳንቱ ምንም እንኳን ጥያቄዎቻችን ምላሽ ባይሰጣቸውም በማህበረሰቡ ዘንድ የጤና ባለሙያው ያለበትን ሁኔታና የደሞዝ መጠን ለማህበሩ በማሳወቅ ያለበትን ጫና አሳይተናልን ብለዋል። የማህበሩ ዋና ስራ ማስተባበርና መንግስትን መጠየቅ ነው ያሉት ፕሬዝዳንቱ መንግስት ደግሞ አላስፈላጊ ሁኔታዎች ከመፈጠራቸው አስቀድሞ ችግሩን ከጤና ባለሙያዎች ጋር ተቀራርቦ እልባት ሊሰጥ ይገባል ሲሉ በአጽንኦት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመታት በፊት ከጤና ባለሙያዎች ጋር ባደረጉት ውይይት ተመሳሳይ ጥያቄዎች በሙያተኛው ተነስተው እንደነበር የሚታወስ ነው። በኦሮሚያ ክልል የባቱ ከተማ አስተዳደር ለቱሪዝምና ለኢንቨስትመንት ምቹ ከተማ ለመፍጠር እየሰራሁ ነው አለ። ባልደረባችን ፍራኦል ኃይሉ ተጨማሪ አላት። በኦሮሚያ ክልል የምትገኘው የባቱ